እዚህ ላይ ብዙ ሰው ይሳሳታል ሰውን ይበድላል ይቀማል ያስከፋል ከዛ ሐቁን ሳይመልስ አፉ በለኝ ይላል እንዴት አርጎ ነው ውስጡ የሚሽረው ሐቁን ለሚገባው አካል ከሰጠህ በኋላ ይቅር በለኝ ወንድሜ ይቅር በለኝ እህቴ ለወንድም ለእህት መደረግ የማይገባው በደል ፈጽሜያለሁ እስካሁን ስላስከፋሁህ ይቅር በለኝ መባባል ከዚህ በኋላ ይቅርታን ያመጣል ማለት ነው ይሄ ያስፈልጋል ያንን ሳያደርጉ ተውበት ተቀባይነት የለውም ተውበት መቼ እናድርግ ምን ጊዜም የአላህ በር ክፍት ነው إن الله يقبل توبة العبد ما لم يغرغر ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አላህ ያንድን ባሪያ ተውበት ነፍሱ ጉሮሮስ ካልደረሰ ድረስ ባለው ይቀበለዋል አላህ በጊዜ አልገደበውም إن الله يقبل ምንድነው የሚለው يبسط يده بالليل ليتوب مسيء النهار ቀን ያከፋ ሰው ሌሊት እንዲመለስ እጁን ይዘረጋል በሌሊቱ ቀን ጥፋት ላይ የዋላችሁ ባሪያዎች ሆይ አሁን ተመለሱ ይላል ችሎታው ክፍት ነው ማለት ነው ويبسط يده بالنهار ليتوب مسيء الليل የቀን ጥፋተኛ የሌሊት ጥፋተኛ እንዲመለስ ደግሞ በቀን እጁን ይዘረጋል ስለዚህ ምን ጊዜም አላህ የምህረት እጁ ለባሪያዎቹ የተዘረጉ ናቸው ማለት ነው ምህረትን መለመን ብቻ ነው የሚፈልግበት ማንኛውም ሰዓት ደግሞ እድሜያችንም ምን ያህል እንደቀረም እናውቀው ነገር የለም ነገ ተውበታለሁ ይያል ተውበት ሳናደርግ ልንሄድ እንችላለን የሰው ሐቅ ነገ ከፍላለሁ ይያል ነገ የኛ አይደለም ትላንትና የኛ አይደለም ትላንትና ያዘውን ይዞ ሄዷል በጎ ሰርተንበት እንደው አልহামዱሊላህ ከማለት በስተቀር ክፉ ከሰራንም ይቅር በለን ከማለት በስተቀር ምን እናረጋው ነገር የለም ነገም ተስፋ ነው ላንደርስም እንችላለን የኛ ሰዓት ይቻውን ያለንባት ናት መቼ ተውበት ላድርግ አሁን በቃ በማንኛውም ሰዓት ተውበት ማድረግ ትችላለህ አላህ Subhanahu Wa Ta'ala ጥሪን ያደረገው ደግሞ አጥፊዎችን ተጣራ قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሪያዎች ሆይ ከአላህ ህዝነት ተስፋ አትቁረጡ ይሄን ጥፋት አጥፍቼ ከዚህ በኋላ አላህ ይምረኛል እንዴ የኔ ነገር አልቆለታል አትበል አው አላህ ነው የሚምረህ ከአላህ